ስለ ኢሬቻ በዓል ብዙ ነገር እናያለን ብዙ ግርግር እንሰማለን እናያለን ሙስሊም አላህ Subhanahu Wa Ta'ala ሌሊት ወነሃር ነው የሚያመሰግነው በቀን 17 ጊዜ በዋጅብነት አልহামዱሊላሂ ረቢል ዓለሚን ብሎ አላህ Subhanahu Wa Ta'ala ያመሰግናል ይህ አቂዳ ያለው ተውሂድ ያለው ሰው የሚተገብር ጉዳይ አይደለም ሽርክ ነው ሽርክ ደግሞ ከባድ ወንጀል ነው አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ ኢሬቻም ከእንደዛ አይነቶች ውስጥ አንዱ ነው ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን የጉዳዩ ባለቤቶች ነን የሚሉ ሰዎች የኛ የዋቅፈታ እምነት ተከታዮች ሃይማኖታዊ መገለጫ ነው ይላሉ እኛ ግን ሙስሊሞች ነን ዲናችን አቂዳ ነው ተውሂድ ነው እስላም ነው ላ ኢላሃ ኢላላህ ነው ከእንደዚህ አይነት ኮንፊውዥን ግራ መጋባት ምንድነው በምንድነው አቂዳ صحيحة ንጹህ የሆነ አቂዳ ከቁርአን ከሐዲስ የተወሰደ አቂዳን ማወቅ እሱን መኖር እሱን መተግበር ይሉንታ ሊይዝ አይገባም ሰሞኑን በሁሉም ሃይማኖቶች ውስጥ የሽርክ አይነቶች ነው የምታየው لكن أنت مسلم تعبد الله وحده لا شريك له متافقروا مؤمن مسلم الله أنه ليلا وكال قنم يافقروا كالله وجم ياملكوا أنه ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله ومن الله سبحانه وتعالى أنهم يودوا نزارقهم ياملكوا أتشون يودوا أتشار إذن أحبتي في الله عقيدة قدها إلهي ድርድር መሞዳሞድ ሙዳሃና መመሳሰል መቀባባት አይሰራም ከባድ ነው ሽርክ ላይ የሞተ ሰው አላህ አይምረው ከአላህ ውጪ ሌላን ያመለከ የሆነች ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገው እንደሆነ አላህ አይምረውም እስካልተውበት ድረስ ማለት ነው مسلم مؤمن توحيد ያለው ሰው ቀንን አያመልክም ማንን ነው የሚያመልከው የቀኑ ጌታን አላህን ነው የሚያመልከው ድንጋይ አያመልክም ፀሐይ ጨረቃን አያመልክም ወንዝን አያመልክም ዛፍን አያመልክም አንድ አላህ Subhanahu Wa Ta'ala ብቻ ነው የሚያመልከው አንዳንድ ሙስሊም አቂዳውን በትክክል ካለ መገንዘቡ የተነሳ ሲደበላለቀበት እናያለን